ቂጤ በጣም ነው የሚያምረው። የአበሻ ከለር እንኳን የለኝም። ሲያምር ቂጤ ስላለኝ አየህ። እኔ አሁን ቂጤ ስለሚያምር ቂጤ ባሳይ ራሱ ሲያምር ቂጤ እስኪ ልብ ያለው ቂጡን ያሳይ። እንቺ ልጅ በተመለከተ ሁለት ነገሮች ይገርሙኛል። አንደኛው የፌዴራል ፖሊስ እንዴት እንዳላሰራት። ምክንያቱም ከባህልና ከሃይማኖት ያፈነገጡ አለባበሶች በሚል ብዙዎቹ ታስረው ነበር። አሁን ተፈቷል። እንግዲህ ታርሞ እንደተፈቱ እርግጠኛ ነኝ። እነሱ በሚያዙ ሰዓት እንቺ ልጅ እንዴት እንደታለፈች አላቅም። ሁለተኛ የዚች ልጅ ነገር የሚያስገርመኝ ምን መሰላችሁ? ብዙዎቹ በሚባል ደረጃ ሶሻል ሚዲያ ላይ ታዋቂ የሆኑ ትክክል ባልሆኑ ስራዎች ወይም ደግሞ ማህበረሰቡ በማይፈልጋቸው መነጋገሪያ ሆነው ነው። የዚች ልጅ በጣም የሚያስገርመኝ ማለት ነው መነጋገሪያ ለመሆን ብላ ያላረገችው ነገር የለም። በጡት ማስያዣና በፓንት ሁሉ እስከ መሮጥ ደርሳ ነበር። በዛም ታዋቂነትን አላገኘችም። በመጨረሻ ደግሞ አሁን እንደምትመለከቱት እንግዲህ እነዚህን ቪዲዮዎች በዚህ ደረጃ ቂጧን ሁሉ እያሳየች ዘፈን ሰርታ ነበር፣ ቪዲዮም ሰርታ ነበር እና ነገር ግን አሁንም የሚያውቃት ሰው የለም። አሁንም ግን ራሷን የምታስበው በጣም እንደ ታዋቂ እንደሆነች እንዲሁም ደግሞ ቂጧ እንደሚያምር ጭምር ነው። እና እኔ በጣም የሚገርመኝ ሰው አይኔ ያምራል ወይም ደግሞ መልክ ያምራል ጸጉሬ ያምራል ልትል ትችላለች ሴት። ነገር ግን እንደ ቂጤ ያምራል ብሎ እኔ ሰው ሰምቼ አላቅም። የመጀመሪያ አንቺ ነች። እና ለማንኛውም ግን ከዚህ ልጅ መማር የሚገባችሁ ትክክል ያልሆኑ ወጣ ያሉ ነገሮችን ሁሉ የሰሩ ሰዎች ይፈምሳሉ ማለት አይደለም። ምክንያቱም ያንን ቢሆን ኖሮ እንቺ ልጅ የኔ ስንት ማስታወቂያዎችና ስንት ስራዎችን በሰራች ነበር፣ ያውም ቂጧን አሳይታ። ነገር ግን አልሆነምና እባካችሁ በተቻላችሁ አቅም ሶሻል ሚዲያ ላይ ስትሰሩ ነገ ላይ የማትጸጸቱበትን አሪፍ የሆነ ሰውን ሊጠቅምና ሊያዝናና የሚችል ስርዓቱን የጠበቀ ነገር ስሩ ብዬ እመክራለሁ።